ባህር በር ላይ እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የመጀመሪያው የኢትዮጵያ ፊልድ ማርሻል የራሳቸውን አገር ጎረቤት እየጠሩ የወጉ የመጀመሪያው ኢታማዦር ሹም ሰራዊታቸው በጦር ወንጀልና በጄኖሳይድ በዓለም የሕግና የመብት ድርጅቶች ሲነሳ የሚውልባቸው ወታደራዊ አዛዥ ሌላ ጦርነት አምሮኛል የሚለውን መዝሙራቸውን እንደቀጠሉበት ናቸው። ሰበቡን ቀይ ባህር አድርገው ውጊያ እንዲካሄድ መቀስቀስን ተያይዘውታል። ቀይ ባህርን ለኢትዮጵያ ስንል እናመጣዋለን እያሉ ነው። ኢትዮጵያ ስትገነጣጠል እንድትውል በአደባባይ ወጥተው የሚቀሰቅሱ ኢታማዦር ሹም ሀገር ወዳዱን የትግራይን ሕዝብ የኢትዮጵያዊነት ስር የሆነውን ሕዝብ የአገሪቱ ታሪክ ሀሁ የተባለበትን አክሱምንና አድዋን ተገንጥለው ይሄዱልን የሚሉ አንድ ባለስልጣን በምን መመዘኛ እንዴት ባለ ምክንያት የኢትዮጵያ ተቆርቋሪና ለኢትዮጵያ አሳቢ ይሆናሉ የሚለው ጥያቄ መሰረታዊ ነው። ፊልድ ማርሻሉ ከሻቢያና ኤርትራ ጋር ያላቸው ግንኙነት ሲገለጥ ከኢትዮጵያ ኢታማዦር ሹሞች ሁሉ የተለየ ሆኖ ይነበባል። ሻቢያ ጸረ ኢትዮጵያ ሆኖ ኢትዮጵያንም ቅኝ ገዥነችና ኤርትራ መገንጠል አለባት ብሎ ጠመንጃ ካነሳበት ጊዜ ጀምሮ ያለው ጠቅላላ ታሪኩ ሲቆጠር የኢትዮጵያ መከላከያን 12 ኤታማዦር ሹሞች መርተውታል። ሻቢያ በረሃም ሆኖ ከተማም ገብቶ ኢትዮጵያን የማፍረስ ተግባራቱን በቀጠለባቸው ያለፉት 60 ዓመታት ውስጥ ኢትዮጵያ 12 ኤታማዦር ሹሞችን አፈራርቃለች እንደማለት። በሰላም ወቅት ከነበሩት ሁለቱ ማለትም ጀነራል ሰዓረ መኮንንና ጀነራል አደም መሐመድ በስተቀር ሁሉም ኤታማዦር ሹሞች ሻቢያ ኢትዮጵያን ሲወጋና ኢትዮጵያውያንን ሲገድል እነሱ ሲከላከሉ የኖሩ ናቸው። ፊልድ ማርሻል ብርሃኑ ጁላን ከእነዚህ 12 ኤታማዦር ሹሞች ሁሉ የሚለያቸው ኢትዮጵያን በሻቢያ እገዛ መውጋታቸውና ኢትዮጵያውያንን መግደላቸው በኢትዮጵያን ሴቶች ገላና በልጆቻቸው ነፍስ እንዲሁም በሀብትና ሕይወታቸው ላይ የተጫወቱን በመሆናቸው ነው ሲል ታሪክ በትልቁ መዝግቦላቸው የወንጀል ዶሲያቸውን እየሰነደ ነው። እንዲህ ያለ ነውርና ወንጀል የፈጸመ ከሻቢያ ጋር ተባብሮ የራሱን ሕዝብ የወጋ ኢታማዦር ሹም የኢትዮጵያን መከላከያ መርቶት አያውቅም። ከሌተናንት ጀነራል ኢያሱ መንገሻ እስከ ሌተናንት ጀነራል ኃይሌ ባይከዳኝ፣ ከሌተናንት ጀነራል አሰፋ አያና እስከ ሌተናንት ጀነራል ወልደ ስላሴ በረካ፣ ከሌተናንት ጀነራል መርዕድ ንጉሴ እስከ ሌተናንት ጀነራል አዲስ ተድላ፣ ከሌተናንት ጀነራል ጻድቃን ገብረ ትንሣኤ እስከ ጀነራል ሳሞራ ዩኑስ ድረስ የሻቢያን ጸረ ኢትዮጵያዊነት ሲፋለሙ የኖሩ መኮንኖች ናቸው። ፊልድ ማርሻል ብርሃኑ ጁላ ብቻ ግን ሻቢያን ጋብዘውና ይዘው 1 ሚሊዮን ሕዝብ ገድለው 100,000 ሴቶችንም አስደፍረዋል። ለዚህም አለቃቸው ጠቅላይ ሚኒስትሩ በፓርላማ ሻቢያን አመስግነውላቸዋል። ምክትላቸው አበባው ታደሰ የኤርትራን ጄኔራሎች እያወዳደሱ ሞታችሁ ሞቴ ነው ብለዋቸዋል። ይህ ከዘመናዊ የኢትዮጵያ ሰራዊት ኤታማዦር ሹሞች ሁሉ የሚለያቸው የአገር ክህደትና የወንጀል ድርጊት መሆኑ ሳይበቃ ተገንጠሉ ብለው በአደባባይ የተከሰቱ ኤታማዦር ሹም ሆነዋል። ኢትዮጵያ ትገንጠል የሚሉ የጦር ሰራዊቱ አለቃ ለኢትዮጵያ የሚሆን የባህር በር ላመጣ ነው ሲሉ በእርግጥም ፈገግታንም አግራሞትንም ያጭራል። እዚህ ውስጥ ግን አንድ ቅልጥ ግልጥ ያለ ቂም አለ ይላሉ አንድ የፊልድ ማርሻሉ የቅርብ ወዳጅ። ጥርሳቸውን እያንገጫገጩ የሚያወሩት ቂም ደግሞ ሻቢያ ላይ ነው። ጥያቄው ብርሃኑ ጁላ ተዋግቶ ስልጣናቸውን ባስተረፈላቸው እንደ ቀድሞ አለቆቻቸው እንደና አዲስ ተድላ ለቁም እስር ከመዳረግ ወይም ከመሰደድ ባዳናቸው ሻቢያ ላይ ምን አይነት ቂም በምንስ ምክንያት ሊኖራቸው ይችላል የሚለው ነው። ይህንን ጥያቄ ተከትለን የምንመዘው ክር ግን ብርሃኑ ጁላ ላይ ብቻ አይቆምም። ባጫ ደበሌ የተባሉት የኢሰፓም የኢህአዴግም የብልጽግናም ጄኔራል ተመሳሳይ ቂም አላቸው። የእሳቸው ቂም ደግሞ ተለጥጦ ጻድቃን ገብረ ትንሣኤ ላይ የደረሰ ሆኖ እናገኘዋለን። ቁም ነገሩ ግን የእነዚህ ብቻ አይደለም፣ የበርካታ ጄኔራሎች ቁጥራቸው ጥቂት ያልሆነ ሰዎችም ጉዳይ ነው። ያልተወራረደ ሂሳብ እንዴት የሚለውን ከመዘርዘራችን በፊት ግን ፊልድ ማርሻሉ ስለ ቂም ሳይሆን ስለ እንቅልፍ ሲያወሩ ለመስማት ሰከንዶችን እንጨምር። የባህር በር 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ፊልድ ማርሻል ሆይ ቀይ ባህርና ሰላም በአንድ ጊዜ ይሳካሉ ብሎ መናገር አይጋጭቦትምን የሚለውን የሎጂክ ጥያቄ እንለፈው። ለአገር ድቀት፣ ለማዕቀብ፣ ለሰው ልጆች እልቂት ምክንያት የሚሆንን ምናልባትም የማያልቅና
በትውልድ ቅብብሎሽ ሁሉ ሊቀጥል የሚችልን ጦርነት የሚወለድበትን የቀይ ባህርን አጀንዳ እናሳካለን ማለትና ሰላም እናመጣለን ብሎ መናገር በእርግጥም አብረው የማይሄዱ የሚጋጩ ነገሮች ናቸው። ፊልድ ማርሻሉና የብልጽግና ጄኔራሎቹም ሆኑ አለቃቸው ጠቅላይ ሚኒስትሩ ለአገር የሚያስቡ ቢሆኑ የመጀመሪያው ስራቸው የሚቀጥለውም ሶስተኛውም ተግባራቸው ሰላም የሚመጣበትን የትኛውንም መንገድ መሞከር ነበር የምትል አንድ አስተያየት ሰጪ የእኛን ስልጣን ጥያቄ ውስጥ የሚከትን የትኛውንም ሰው እንገድላለን፣ እናስራለንም፣ 1000 ዓመትም በ10 ቢሊዮን ዶላር እንዋጋለን እያሉ የኢትዮጵያና ኢትዮጵያዊነት መስራች የሆነን ሕዝብ ተገንጥለህ ሂድ እያሉ ቀይ ባህርን ወደ ኢትዮጵያ ልንጠቀልለው ነው ሲሉ በእርግጥም የሚጋጭ ብቻ ሳይሆን የሚያስገርምም ንግግር ነው ስትል ትቀጥላለች። ብልጽግናዎች ስለ ቀይ ባህርና ጦርነት ሲያወሩ ዋናው ምክንያታቸው ብርሃኑ ጁላ እንዳሉት ለ30 ዓመት የተተኛ እንቅልፍ ሳይሆን ቂም ነው የሚል አንድ የዩኒቨርሲቲ መምህር በበኩሉ የአጀንዳውን ባለቤት ጠቅላይ ሚኒስትሩን ያስቀድማል። አብይ የሌጋሲ ጦትና ትልቅ የመሆን ፍላጎት መካከል የተቀረቀሩ ሰው ናቸው። በአገሪቱ ውስጥ የነበሩት የኢትዮጵያ መንግስታት ሁሉ ደማቅ አሻራ ያላቸው ናቸው። የየራሳቸውን ትተው አልፈዋል። ባለፈው 80 ዓመት የነበሩትን ብቻ በመጥቀስ እናብራራው ይላል። ቀዳማዊ ኃይለ ሥላሴን በኢትዮጵያ ዲፕሎማሲና ተቋማት ውስጥ በጠቅላላ ታገኛቸዋለህ። ፍርድ ቤት ብትገባ የልደታ ፍርድ ቤትም የጠቅላይ ፍርድ ቤትም ቢሮዎች የሳቸው ናቸው። ሕጎቹም እንዲሁ። በአዲስ አበባ ውስጥ ከማዋለጃ እስከ አእምሮ ህሙማን ማገገሚያ ከሪፈራል ሆስፒታል እስከ ካንሰር ማዕከል ድረስ ሰርተው አልፈዋል። ቲያትር ቤት ብትገባ የእሳቸው ሆነው ታገኛቸዋለህ። ዩኒቨርሲቲ ብትሄድ አዲስ አበባ ዩኒቨርሲቲ ቀዳሚ ስሙ ቀዳማዊ ኃይለ ሥላሴ እንደነበር ትረዳለህ። ፓርላማው የሚሰበሰብበት አዳራሽ፣ ብልጽግና ገንዘብ የሰበሰበበት የኢዮቤልዩ ቤተ መንግሥት የእሳቸው መንግሥት ውጤቶች ናቸው። የኢትዮጵያን ገናና የዲፕሎማሲ ዘመን የመራው የውጭ ጉዳይ ሚኒስቴር ብትሄድ ንጉሡ አሻራቸው ድምቅ ብሎ ታገኘዋለህ። ደርግንም የመሬቱ ባለቤት ያደረገው የኢትዮጵያ አርሶ አደር አይረሳውም። የሶማሊያን ወራሪ በማሸነፍ ድል ያሳካ፣ መሠረታዊ ትምህርትን ያስፋፋ፣ በአዲስ አበባ ዙሪያ የችግኝ ተከላን ያካሄደ እያለ የሚዘግብለትንም ታሪክ ትቶ ሄዷል። ኢህአዴግም በ3000 ዓመት የአገሪቱ ታሪክ ታይቶ የማይታወቅን ልማት ያሳካ፣ ሚሊዮነር ገበሬዎችን የፈጠረ፣ ሚሊዮን አርሶ አደር ልጆቹን ያስተማረ፣ 46 ዩኒቨርሲቲዎችን ገንብቶ በ100,000 ኪሎ ሜትሮችን የአስፓልት መንገድ የሠራ፣ የኢትዮጵያን ሕዝብ ከወረርሽኝ በሽታዎች አላቆ ኩፍኝና ፈንጣጣን ሳይቀር ታሪክ ያደረገ፣ የአገሪቱን ሕዝብ የመኖር ጣሪያ 20 ዓመት የጨመረ፣ የድህነት ምጣኔን 23 በመቶ ድረስ እንዲቀንስ ያደረገ፣ የአገሩን ሉዓላዊነት ከውጭ ወራሪ ከአይኤምኤፍም ጥቃት የተከላከለ፣ የህዳሴ ግድብን እውን በማድረግ የ1000 ዓመታት ቁጭትን የተበቀለ እያለ ትውልድ የሚዘክረውን ሌጋሲ ትቶ አልፏል። ከዚህ ሁሉ በኋላ የመጡት አብይ አህመድ ታሪካቸው ምንድነው ከተባለ ከመቃብራቸው በላይ የሚውለው ሌጋሲያቸው እንዲህ ተብሎ የሚነበብ ይሆናል። አንድ አብይ አህመድ የሚባሉ መሪ ነበሩ። ሕዝባቸውን የቻሉትን በራሳቸው አቅም ያቃታቸውን በጎረቤት ትብብር ሲገድሉ ኖሩ። ከዚህም ሲብስ እርስ በርስ እንዲጋደል ይቀሰቅሱ ነበር። በዚህም ሚሊዮኖችን ገድለዋል። ይህንን ያህል ሕዝብም ከእሳቸው በፊት ተገድሎ አያውቅም። በእርግጥ በትርፍ ጊዜያቸው የኮሪደር ልማት ብለው አምፖል ሰቅለው ሳር ተክለው ነበር። ነገር ግን ሳር የተከሉት ሰው ነቅለው ነበርና ብዙ ሕዝብ ያለቅስ ነበር፣ ይሞትና ይራብም ነበር። በ5 ዓመት ውስጥ የአገሪቱን የድሃዎች ቁጥር 86 ሚሊዮን የሚያደረሱ ባለታሪክ ናቸው። ወገንን ከወገኑ አጫረሱ፣ ኢትዮጵያም ደማች፣ ደምም አለቀሰች እያለ የሚነበብ ታሪክ የሚኖራቸው ናቸው። እናም ይህንን ያስተዋሉና የማይዘነጉ የሚመስሉት አብይ አህመድ የሌጋሲ ጥረትና ትልቅ የመሆን ፍላጎት መሃል ተቀርቅረዋል የሚለው የዩኒቨርሲቲው መምህር በቀዳማዊ ኃይለ ሥላሴ ፖለቲካዊ ስህተት ወደ ኢትዮጵያ የተቀላቀለውን ደርግ በጠመንጃና በጉልበት አቆየዋለሁ ብሎ ያልቻለውን ኢህአዴግ ዋናው አጀንዳ ሰላም ነው፣ ያለ ወደብ ሰላምና ልማት እናሳካለን ብሎ ያጣጣለውን የአሰብ አጀንዳ መዘው ብቅ ብለዋል። ይህም ከነብርሃኑ ጁላ ቂም ጋር ገጥሞላቸዋል ሲል ያብራራል።